የንጉሱ አማካሪዎች። ስለ ሚዛናዊነት። አንድ ንጉስ አማካሪዎቹን ሰብስቦ በጣም ደስ ሲለኝም ሆነ በጣም ሳዝን ወደ ተሳሳተ መንገድ እንዳልሄድ የሚያደርገኝ አጭር ምክር ንገሩኝ ብሎ ጠቢባንን ጠየቀ። ብዙ ምክር ከመጣለት በኋላ አንዲት ትንሽ ወረቀት ላይ የተጻፈች ምክር ልቡን ገዛችው። በወረቀቷም ላይ እንዲህ የሚል ጽሑፍ ነበረባት። ይህም ያልፋል። ንጉሱም በደስታ ጊዜ እንዳይታበይ፣ በችግር ጊዜ ደግሞ ተስፋ እንዳይቆርጥ ይህች አጭር አረፍተ ነገር ታላቅ መመሪያ ሆነችው። ይህም ያልፋል። ሕይወት ተለዋዋጭ ናት። በደስታ ጊዜ ትህትናን፣ በመከራ ጊዜ ደግሞ ትዕግስትን መያዝ ለትውልድ ትልቅ ስነ ምግባር ነው። ሰላም ለሁላችሁ ይሁን።